አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድቶች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ። በያላችሁበት ሰብስክራይብ እያረጋችሁ ላይክ እያረጋችሁ የአላህ ሰላም እዝነት አይለያችሁ እያልኩኝ በዛ አጋጣሚ እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ። ወይኔ በረመዳን ዛሬም ተሳዳቢ ያለ ወይ 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 እስከሚያስብል እንዴ! በረመዳን ስድብ አስተግፍርላህ 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 አስተግፍርላህ። ረሱል ሰለላሁ ዐለይሂ ወሰለም መን ካነ ዩእሚኑ ቢላህ ወልየውሚል አኺር ፈልየቁል ኸይራ አው ሊየስሙት። በአላህና በመጨረሻው ያመነ ከሞትኩ በኋላ መቀስቀስ አለብኝ፣ አላህ ሱብሓነሁ ወተዓላ ዘንዳ ሂሳብ አለብኝ ያለ ሰው ከተናገረ መልካምን ይናገር፣ ካልተናገረ ደግሞ ዝም ይበል ብለው እንደው ሰው በረመዳን የአላህ እንዲህ ስድብ አውዝ ቢላሂ ሚነ ሸይጣን ረጂም። ባልሽን ብለሹ አልሳካልሽ ድል ደግሞ ወደ ልጅሽ ዞርሽን ያለች እህት ያለች ልጄ ህይወቴ አይኔ ብሌኔ ትላላችሁ። ባልሽ ሀይቅ ቀረን። እኔ ባል አታንሱብኝ፣ ስለ ባል አታንሱብኝ ብያለሁ። አላህ ስብሓነሁ ወተዓላ ያላገባችሁትን አላህ መልካም ትዳር ይስጣችሁ፣ ያገባችሁትን ደግሞ አላህ ሷሊህ ያድርግላችሁ። ሷሊህ ልጅ ያ ረቢ፣ የሙስሊም ባንዲራ የአላህ ምርጥ ባሪያ የሆኑ ሷሊህ ልጆችን ይስጣችሁ። የወለድነውንም ደግሞ አላህ ሷሊህ ያድርግልን። ረመዳንንም ደግሞ አላህ ስብሓነሁ ወተዓላ ይቀበለን ያ ረብ። ስለዚህ አንቺ ምንድን ነው እናቶቻችን 10 ልጅ አሳድገው አንቺ ምንድን ነው ለአንዲት ልጅ የምትይውን ያሉ እህቶች አሉ። ያሁኑ ልጅና የድሮ እንደ ምሳሌ ያሁኑ የ3 አመት ልጅ የድሮ የ13 አመት በሏቸው። አሁን ገና 3 አመት ላይ ሁሉን ነገር ነው ከድቅጥቅጥቅጥቅጥ አድርጎ የሚያውቀው ማለት ነው። የድሮ ደግሞ 13 አመት እንኳን ያሁኑ 3 አመት የድሮ 13 አመት ያኔ በጣም ነው የሚያውቁት ያሁኖቹ ማለት ነው። በጣም ጭቅላታቸው ፋስት ነው። ክትባት ይሁን ምን ይሁን እኛ ዴነሱ ነን የቀረ ነው ያለምንም በላ ምግብ። አሁን እኔ እንደምሳሌ ዛሂራ በላችም አልበላችልኝም በቀን 3-4 ጊዜ ይሰራል የተለያየ ነገር። ዛሬ የሰራሁትን ነገ ሌላ፣ ዛሬ የሰራሁትን ከ3-4 ቀን በኋላ ነው የምሰራው። እናቶቻችን እንደዛ ያስባሉን? ብትበሉ 3 አመት ሲሞላ 2 አመት እንጀራውን ቀደድ እያደረጉ ይሰጧችኋል እንጂ ይሰጡናል እንጂ ማን ነው እንደዚህ ተጨንቆ እንዳሁኑ ላይ ተጨንቆ የሚሰራው? እስኪ እናንተ ለራሱ ፍረዱ። እና ሲቀጥል ደግሞ ያው ልብስ እንደ ምሳሌ ሱሪ ከለበስን ይሄ ልጋጋችን ቁርፍድፍድ ብሎ ሸሚዝ ከለበስ ለሱሪው ይሄ ቁርፍድፍድ ብሎ የሆነ ምንም ቅጥቅጥ የሌለው ማለት ነው። ከልብስ ነው ወይስ ምንድነው እስከሚባል ድረስ ነው ያችን ነው የምንለብሰው። ሱሪ ያስጨንቃል። ደረቱ የድሮና ይሁን በጣም እና የተለያየ ነው ሀቂቃ ማለት ነው። የእውነት ስነግራችሁ የድሮና ያሁኑ ልጅ በጣም የተለያየ ነው። አሁን ፋስት ናቸው አሁኖቹ ልጆች ክትባት ይሁን ምን ይሁን ወላሂ በጣም ፋስት ናቸው። እንደገና ሽቅሽቅ ያሉ ማለት ተው ተብሎ እንኳን አይሰሙ። እስኪ ድሮኛ እንግዲያ ሲመጣ ቤት ማለት ነው እንዲህ እኮ ነው በአይናቸው ደንደስ እኮ ነው። እንዲህ ካሉና እንዴ ሩጣን ነው ወደ ጓዳ ሰተርም እንዲች አንዲት ቃል ብቻ ነው እንዲች የሆነ ማመላከት ባይን ነው። በእጅ እንኳን ያመላክቱም እኮ እንግዲያ ሲመጣ። አሁን ማን የሚሰማችሁ? ማን እንግዲያ ሲመጣኛ ድሮ ሰው ፊት ማፍጠጥ አለ የለም። አሰም ባይን ነው የሚገባን የድሮዎቹ ማለት ነው። ያሁኑ ግን ተው ተብለው ተው የሚባለው ቋንቋ ለራሱ አድርጉ የሚባል ነው የሚመስላቸው። እና እኛ አረብ ቤት ሆነን የምንሰራ እህቶች ምን እንበል ምን እናድርግ ያለን አላህ ሱብሓነሁ ወተዓላ ጥናቱን ይስጣችሁ። ያኔ ምንም ልላችሁ አልችልም። አላህ ትዕግስቱን ሶብሩን መቻሉን ይስጣችሁ። ገባችሁና? እና ደግሞ ወልደው ደግሞ ያሳደጉ ምን ያሉት ደግሞ ኢትዮጵያ መጥተው ደግሞ ወልደው ያሳደጉት ደግሞ ያውቃሉ ይረዳሉ። እና የተረዱም አሉ ስላዩት። ልጅን አንድ ሰው ማሳደግ አይችልም። እኔ ድግ ትበልልኝ አላህ አፊያ ያድርግልኝ ማለት አሁን ላይ ያኔ ቆማ ከሄደችልኝ ችግር የለውም። አሁን ቆማልኝ ያው መራመድ ነው የቀራት እና ያው ልጆች ቆመው ሲሄዱ ያ ነገር ስላለ ነው እላችኋለሁ ውድ እህቶቼ ማለት ነው። ሌላው
ሌላው ደግሞ ምን ነበረ? ቪዲዮን ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ እስከ መጨረሻው እውልኝ ማለት ነው። እንዲሁ ጅልባብ ልገዛ ፈልጌ 6500 ብር እኔ የምፈልገው ማለት ነው። እኔ የምፈልገው 6500 ብር ሆኗል ማለት ነው። ስለዚህ እናንተ ሰብስክራይብ እያደረጋችሁ ምን አለ ብገዛ፣ ምን አለ ቪዲዮን ከነመጨረሻው ብታውሉ። በነገራችን ላይ እንደዛ ብላችሁ ገና ብሩ አልወረደም። የመጣ እንዳይመስላችሁ ገና አልመጣም እና ገርሞኝ ማለት ገና የልጆች ልብስና ያው ናቸው። በነገራችን ላይ የህፃን ልጅ ሲኒከር ጫማ ምናምን ስንት እንደሆነ ታውቃላችሁ? ራስ ነው የሚያስመታችሁ። የህፃን ልጅ ቀሚስ እንደው ብር ያላችሁ ከአረብ ሀገር መታችሁ መክፈት ያለባችሁ ቡቲክ የህፃን ልጅ አልባሳት፣ የህፃን ልጅ ልብሶች ምናምን በጣም ያዋጣል። ለምን ሰው ጦሙንም አደረ ሰራም ጋጠ ምናምን ያው ለህፃን ለልጁ እንደምሳሌ አሁን እናንተ ልብሳችሁ ልጆቻችሁ ጋር ስትሄዱ እናንተ ማንም ቸካ ያደርጋችሁም ልጆቻችሁ ነው እና የሚያውቅ ለልጆቻችሁ ምንም ሆናችሁ ምን ታደርጋላችሁ እና ስለምታደርጉ ያው ለልጆቻችሁ። ስለዚህ ልብስ ቤት ክፈቱና አሁን ላይ ልብስ በጣም ስለተወደደ ባልቴቱም ወጣቱ ምን ሆነ ልብሱ ጅልባብ ማለት ጅልባብ አሁን እከሌ እኮ ጅልባቢስት ናት ከተባለ ወይም ጅልባብ አለ አይደል ሳትሸፈን እከሌ እኮ ጅልባቢስት ነው ምናምን ከተባለ ያው ጅልባብ ስለሆነ የሚለብሱት ሌላ ልብስ ለበሽ አልለበሽ ስለማይባሉ ማለት ነው። ለበሱም አልለበሱም ሌላ ልብስ ያኔ እንትን ነው ያችሁን ብቻ ጠለቅ ስለምታደርገው አሁን በዛ ምክንያት ሁሉንም ኦቨር ሰደዱትን እና በጣም ተወዷል። ጅልባብ 6500 በሬ ነበር ድሮ የሚገዛ አሁን የልብስ ነው። በእርግጥ ካለ በነገራችን ላይ ዘነጥ ማድረግ ስልክ ካለ ማለት ነው ዘነጥ ብትሉ ደስ ይላል። ለምን መሰላችሁ? ለአንድ ቀሚስ 10,000 20,000 ይወጣ የለ። ጅልባብ ደግሞ የእድሜ ልክ ልብሳችሁ ስለሆነ ኢንሻአላህ ቪዲዮዬን አየት አድርጋችሁ እስከ መጨረሻው እያደረጋችሁ ኢንሻአላህ እገዛለሁ ብዬ ተስፋ አለኝ። ያው እንግዲህ ለረመዳን ባይሳካ እንግዲህ ለአረፋም ቢሆን ተፍጨርጭር ምልክም ቢሆን እገዛለሁ ብዬ አስባለሁ። ግን መጀመሪያ ደግሞ ልጄን አስቀድሜ ነው ለልጄ እና እንደዛ ነው። ብዙ ያካበዳችሁት ወይ ስላላችሁ ልጅ አትበይ ስላላችሁ ነው። ለዛ አይደለም። እሺ ውድ እህቶቼ፣ በተረፈ ሰብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ ቪዲዮን ከነመጨረሻው እያያችሁ እናንተንም አላህ ሱብሓነሁ ወተዓላ ያግዛችሁ እያልኩኝ ማለት ነው። እና ጾም ኢትዮጵያ ይከብዳል ያልኳችሁ እኔ በነገራችን ላይ የሆነ ደስ ነው ያለኝ ማለት የሆነ ስትጾሙ አላህ ጋር ያላችሁ ቀረቤታ ሲርባችሁ በልታችሁ ወዳችን ሲሞላ አላህን እናምጻለን። ለኢባዳ በጣም እንሳነፋለን እና ደግሞ ሲርበን ራብ ስሜት ሲሰማ ወደ አላህ መተናነስ የሆነ ቁርአን መቅራት እና አዝካር ማድረግ ሶላታችሁን ሱናውንም ፈርዱንም ምንም ስለምትሉት ጾም በነገር እንደገና ደግሞ ሰይጣንም ስለሚታሰር ያው ጥቃቅን ሰይጣኖች ናቸው፣ ትንንሾች ናቸው። ትላልቆቹ ሰይጣኖች ያን ሲታሰሩ ያኔ አላህን የመገዛት እንደገና አላህ ስብሐነ ደግሞ በተዓላ በተአምሩ ደግሞ ያግራራኒ በጣም ተመችቶኛል። ግን ያው ትንሽ ከበድ ይላል ያልኳችሁ እያጠባችሁ ሲቀጥል ደግሞ የምትነሱት በጧት ነው። ለዛ ነው ልጅ ያለው በጧት ነው የሚነሳው አይተኛም። ልጅ የሌለው ግን እስከፈለጋችሁ እስከ 4 ሰዓት ሆነ እስከ 3 ሰዓት መተኛት ትችላላችሁ። ስራ የሌለው ማለት ነው። እኔ ደግሞ ያው ሂራ ብድግ ታለች 12 ሰዓት አስሬም ከተነሳኝ ሰዓትንም ከተነሳኝ በዛው እንቅልፍ የማይወስዳትም በዛውም ደግሞ እነሳለሁኝ። ያያ ሲሆን ነው እያጠቡ ልጅ ጾመኝ አልኩባችሁና ብዙም አታካብዱት። ኢንሻአላህ በሌላ ቪዲዮ እስከምንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።